ዛሬ ደግሞ እጅግ በጣም ጣፋጭ ደስ የሚል ምግብ በተለይ ጨጓራ ያለባችሁ ሰዎች ማለት ነው በቀላሉ ልትሰሩት የምትችሉት የጾም ምግብ ድንች ብቻ በድንች ብቻ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ድንች መሹዬ ማለት ነው። ድንች መሹዬ አሁን በተለይ ጨጓራ ያለባችሁ ሰዎች የተጠበሰ ድንች ከምትበሉ ይልቅ ማለት ነው እንደዚህ ፎርን ውስጥ ከታችሁ መሹዬ አድርጋችሁ ብትበሉት ለጨጓራችሁ በጣም አሪፍ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለው በቸርነቱ እኔ ጋር ያለ ሰላም እናንተ ጋር እንደሚሆን ተስፋ አደርጋለሁ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት በጾም የሚበላ ቀለል ያለ በተለይ ጨጓራ ላለባችሁ ሰዎች በዘይት የተጠበሰ ከምትበሉ ፎርን ውስጥ እንዴት አድርጋችሁ ድንቹን እንደምትሰሩት አሳያችኋለሁ። ቀለል ያለ በአጭር ሰዓት ማለት ነው 30-40 ደቂቃ ባልሞላ ሌላ ከጎድን ራሱ ሌላ ስራ እየሰራችሁ እሱን ብቻ ፎርን ውስጥ አስገብታችሁ የምትፈልጉትን ሰዓት ታደርጉለትና ራሱ ሲጨርስ ራሱ ይዘምርላችኋል ማለት ነው። ስለዚህ በቀላሉ ጽዳትም እያጸዳችሁ መስራት የምትችሉት ምግብ ነው። ቀለል ያለ ነው። በተለይ ስራ የሚበዛባችሁ ልጆች ለራሳችሁ በጾም ሰዓት ምን እንብላ ብላችሁ የምትጨነቁ ልጆች ማለት ነው እንደዚህ ያረጋችሁ ለራሳችሁም ሆነ ለነሱም ሆነ መስራት ትችላላችሁ። በተለይ አረቦቹ እንደዚህ ድንች መሹዬ በጣም ይወዳሉ በነገራችን ላይ። ስለዚህ ምግብ ስትሰሩ ከጎድን እንደዚህ ብትሰሩላቸው ራሱ ደስ ይላቸዋል ማለት ነው። ሌላም ምግብ ሰርታችሁ ራሱ ከጎድን ደግሞ ይሄን ምግብ ሰርታችሁ ብታቀርቡላቸው በጣም ነው ደስ የሚላቸው። ያው እነሱ ሰርፕራይዝ ነገር ይወዳሉ ማለት ነው። ስለዚህ ምግብ ስራ ላይ ያላችሁ ምግብ የምታዘጋጁ እንደዚህ ምግብ በምትሰሩ ሰዓት ድንች ቀለል አድርጋችሁ መጥበስም ሳይሆን እንደዚህ በደንብ አድርጋችሁ ታጥቦትና በዘይት ቀባ ታረጉታላችሁ። ስንየው ላይ ትንሽዬ ሳይበዛ ነው የምታረጉበት። ታዲያ ዘይት ትንሽ እያደረጋችሁ ታቀላቀላችሁ በኋላ ስንያችሁ ላይ ፎርን ውስጥ ማስገባት ነው። በቃ ፎርን ውስጥ ለ30 ደቂቃ ለ40 ደቂቃ ራሳችሁን ትሰጡታላችሁ። ሰዓት በራሱ ሰዓት ሲጨርስ ይዘምራል። የዛን ሰዓት እናንተ ጽዳት ልትሆኑ ትችላላችሁ። አልጋም እያነጠፋችሁ ሊሆን ይችላል። ብቻ ግን ሲዘምር መታችሁ ማውጣት ነው ማለት ነው። እና ሌላም ስራ እየሰራችሁ ከጎድን መስራት የምትችሉት ስራ ነው ማለት ነው። እኔ እንግዲህ አጠናቅቄ ፎርን ውስጥ አስገብቼዋለሁ ማለት ነው። ፎርን ውስጥ ካስገባችሁት በኋላ ያው ታውታላችሁ። የምትፈልጉትን ሰዓት ካደረጋችሁ በኋላ ያው መታችሁ አይታችሁ መብሰሉን አለመብሰሉን ቼክ ታደርጋላችሁ ማለት ነው። እንግዲህ እንደምታዩት ከፎርን ውስጥ አውጥቼ በሰሃን ልበላ እኔ ሰሃኔ ላይ እያደረኩኝ ነው ማለት ነው። ዋው በጣም ነው የሚጣፍጠው። የምር በጣም ነው የሚጣፈጡት። ቅመሱት፣ ትወዱታላችሁ። ይጣፍጣል በጣም ማለት ነው። ዋው በጣም ይጣፍጣል። ግን ቅመሱት። እኔ ማለት የሞከርኩትን ነገር ነው ለእናንተ ማሳያችሁ እንጂ ዝም ብዬ አይደለም። በብዛት እኛ ቤት በጣም የሚወዱት ምግብ ድንች መሹዬ ነው ማለት። ድንች መሹዬ ነው ስላችሁ እሱ ብቻ አይደለም፣ ከጎድን ሌላ ምግብ ይሰራል። ግን በተለይ ድግስ ሲኖር ድንች መሹዬ ግዴታ ይሰራል ከጎድን ማለት ነው። እና ሞክሩት፣ ትወዱታላችሁ። በጣም ይጣፍጣል። በቀላሉ የምትሰሩት ነገር ስለሆነ ጊዜና ሰዓትም ቆጣቢ ነው ማለት ነው። እንደዚህ እያደረጋችሁ ለራሳችሁም ሆነ ለአሰሪዎቻችሁም ሆነ መስራት ትችላላችሁ፣ ቀለል ባለ መልኩ ማለት ነው። እና በጣም ነው የሚጣፍጠው። እግዚአብሔርን ነው የምላችሁ። በጣም እኔ እንደውም ከቤተ ክርስቲያን እንደመጣው ነበር የሰራሁትኝ። በጣም ርቦኝ ነበር። እዛ ነበር ውዬ የመጣሁትኝ። ወደ 4 ሰዓት ተኩል አካባቢ ነው መሰለኝ፣ 5 ሰዓት ሊሆን ምንም አይቀረው። በዛን ሰዓት ነው የሰራሁት ማለት ነው። እና በጣም ነው የሚጣፍጠው። ቅመም ከፈለጋችሁ ቅመም ማድረግ ትችላላችሁ። ግን እኔ ጨው ብቻ ነው የጨመርኩትኝ ማለት ነው። ስለዚህ እንደምትወዱት ተስፋ አደርጋለሁ። ሼር ላይክ ማድረጋችሁን እንዳትረሱት። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን። ባይ ባይ።